በአምላክ ንጉሴን ታች አውርዶ መቀጥቀጥና በቦክስ እየደበደበው ይገኛል። ምንድን እንዳጠፋ አቶ ንጉስ ቢጠይቀውም ነገር ግን በአምላክ አትጠይቀኝ መልስ የለኝም በማለት ይቀጠቅጠዋል። ህብስትዬ እየተንደረደረች ብትወርድም ነገር ግን ልታስቆመው አልቻለችም። ላብነት ደውላ የሆነውን ነገር ስትነግረው ምን እንደሆነና ምን እንደሚያደርግ ራሱ ልጇ አያውቅም። በፍቅርሽ ታውሯን፣ ነገር ግን እንደምታፈቅረው እያወቀ እንዴት እዚህ ምስኪን ላይ እጁን ያንሳን በማለት አሁንም ግን አላወቅም። ንጉስ ምን አጥፍቼ ነው እያለ ቢለፈልግም ነገር ግን አብሮትና አቅፏ ሲያይ ደሙ ለብሷል። ደም የለበሰው ደግሞ በአምላክ ደግሞ እንዴት ማንም ሰው ከኔ ውጭ እጇንም ሊይዝ አይገባም እንኳን እቅፍ ውስጥ ልትገባ የሚለው በአምላክ ዛሬ እንግዲህ ንጉሴ ላይ ፈርዶበታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 43 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ህብስትዬ ውጭ ወጥታ እየተንከራተተችና ቴክስት ያደረገላትን ሰውዬ እየጠበቀች ነበር። ነገር ግን የወይዘሮ ይፍቱ ስራ መቀየርና እንዲሁም መልካም ሰው መሆኗ እጅጉኑ ያልተዋጠለት በአምላክ ተከትሏት ልጅቷን ወጥቶ ነበረ። ፏን አፍኖም ወደ ወዛም ወስዶ ለቋት ምን ትሰሪያለሽ በዚህ ሰዓት በማለት ይጠይቃታል። እሷም የተላከለትን ቴክስት ካሳየችው በኋላ ይኸውልሽ ይሄ እውነት ማንም ሰው ስላንቺ ማንነት የሚነግርሽ ሳይሆን አንቺን የሚያጠምዱበት ወጥመድ እየመረዘረጉልሽ ነው። አንቺ ደግሞ ሞኝና ጅል አትሁኚ። ከዚህ የተሻለ ነገር ልታስቢ ይገባን። እንዴት ወጥመዳቸው ላይ ትወድቂያለሽ በማለት ይቆጣታል። እሷም ምን ላድርግ ብዬ ነው ስለ እናቴ ወይም ስለ አባቴ ባገኝ እኮ ብዬ ነው መልስ የመጣሁት ስትልም እሱ እንደዚህ እኮ ቢሆን እኔም ደስ ይለኛል፣ ነገር ግን እውነታው ግን ይህ አይደለም በማለት ይመልስላታል። ከዛም መናፈሻ ቦታ ቁጭ ብለው እያወጉ እያለ ቆይማን አንቺ እኔ እምጠላሽ የማልወድሽ ነው ወይ የሚመስልሽ? እኔ እየጠፋሽ ጊዜ ሰውን ሁሉ ጨርሳቸው ግደላቸውና እንዲሁም የማላቅፍሽና እንዲሁም ሌላ ጊዜ የማላይሽ መስሎኝ እጅጉኑ ከፍቶ ነበረ። ሁሉንም አጥፍቼ ወዳ እኔ እምጠፋለሁ ስል ነገር ግን አብነቴ እሷ ምንም አትሆንም፣ እኔ በእርግጠኝነት እንደምታገኛት ቃል ገባልሃለሁ ስላለኝ በሱ ብርታትና ኃይል እንጂ እውነቴን ነው የምልሽ ህብስቴ፣ በጣም ነው የምወድሽ፣ በጣም ነው ማፈቅረሽ ሊል ሲል ነገር ግን እሱን ስትጠይቀው ቆይማን አንተ ታፈቅረኛለህ እንዴ ስትለው እሱም መጠየቃችም ነገር ግን እንደምወድሽና እንዲሁም ማንም ሰው እንዲነካሽና የአንቺ መኖር ትልቅ ቦታ እንዳለኝ ነው እኔ ማቀው፣ ማለቴ አንቺ ምንም ነገር እንዲኮኝብኝ አልፈልግም በማለት ይናገራታል። እሷም እንደዚህ እየወደዳት ለምን አብረው መኖር እንደማይችሉ ስትጠይቀውም እሱም አሁን ጊዜው አይደለም፣ አንቺ ሙሲባሽና መከራሽ ብዙ ነው እንጂ እኔ ምንም እኮ የለብኝም፣ ነገር ግን አንቺ በህይወት ለመቆየትና ለመኖር ሲባል ይህ መሆን ግድ ነው በማለት ይመልስላታል። እሷም በቃሽ ብላ አሁን ስለመሸ ወደ ቤት መሄድ አለብን ብላ ወደ ቤት ይሄዳሉ። ይፍቱ ይስራ በሌሊት በደረቀ ሌሊት ክፍሏ መብራት አብርታ እንደ ሐውልት ተገትራ አቶ አለሙ ያያታል። በደረቀ ሌሊት ለምንድን ነው እንደዚህ የምትሆኙ? ለምን ገብተሽ አተኝም ብሎ ሲጠይቃትም እሷም ምን እተኛለሁ ሀሳብ ቢጤ ገብቶ ይወስደ አሁን ሀሳባችን ሁሉ ማለቴ ተስተካክሏል፣ ልጃችንም ተገኝታለች፣ ሁሉም ነገር ስለዚህ ሰላም ነው ተኝ ይላታል። እሷም አልተኛም ብትልም እንድተኛ ግን ያስገድዳታል። አቶ አለሙ ቆይማ ውሃ ልጠጣ ብላ ወደ ሳሎን ለመሄድ ስትል እሷ ካሁን ተደውሎ ህብስቴን ገለናታን የሚል የምስራች እየጠበቀች ነበር ስልኳን ይዛ። ከዛም ሳሎን ሄዳለሁ ስትልም እሱም ውሃ ፊት ለፊቷ እንዳለና መጠጣት እንደምትችል ይነግራታል። ከዛም አይ እዛ ነው መጠጣት የፈለግኩት ብላ ስኬድም ነገር ግን ከሄድሽ ደግሞ ስልክሽን አስቀምጭና ሂጂ ሲላትም እሷም በቃ የራሱ ጉዳይ ነው ጠጋ ብላልኝ ብላ ትተኛለች። ነገር ግን እጎኑ ብተኛም በሀሳብ በጣም ተወጣጥራ ነበረ። ጧት በጣም በሌሊቱ ተነስታ ታፈስን ጠርታ አልጋዋ ላይ ቼክ እንድታደርጋት ትነግረዋለች። እሱም እንዲነው የተፈጠረው ነገር ብሎ ሲጠይቃትም እሷም ምንም አላቅም፣ ነገር ግን ህብስትን ጠይቂ ተብዬን የመጣሁት ትላለች።
ታፈስ በሩን ከፍታ ስትገባ በአምላክና እንዲሁም ህብስቴ እጃቸውን በእጇ ግጥም አድርጎ ይዞ እንቅልፍ ክልትዋ አድርጎ ሁለቱም ተኝተው ነበረ። ከዛም እናንተ ጉዶች ዛሬ እትዬ አይታችሁ ዛሬ ጉድ እንዳይፈላ ተነሱ ብላ ቀስቅሳቸው። ከዛም ህብስቴ አብራቸው እንዴት አብረው እንዳደሩ አንተ ቆይ እዚህ ነው ወይ ያደርከው ስትለውም መጠየቃችን በማለት ይመልስላታል። እሷም ምን አለበት ደህና አደርሽ ወይ ቢለኝ ፈገግ ብሎ እንደውም ቢያቅፈኝ ምን አለበት ቆይማን እኔ መንከባከቡ ካልቀረ ለምንድነው በየሰከንዱ የሚኮሳተርብኝ በማለት ለራሷ ትጠይቃለች። ከዛም ትንሽ ቆይታ ትምህርት ቤት አንዳንድ ነገር ማስተካከል የምፈልገው ነገር ስላለ እሄዳለሁ ትለዋለች። ልብሱን ቀይሮ እንደሚመጣና እንዲሁም እሱንም ነይ ቶሎ በማለት ነይ ቶሎ ልብስሽን ቀይረሽ ብሎ ጥሏት ይሄዳል። ሳሎን ስትሄድ ነገር ግን ወይዘሮ ይፍቱ ስራ አለች ወይ ህብስት ስትላት አዎ ተኝታለች፣ ነገር ግን ልብሴን ቀይሬ እመጣለሁ ስትልም ትነግራታለች። እሷም እሺ ብላ ነገር ግን ይፍቱ ስራ ልክ ስታያት በጣም ነበር የደነገጠችው። እንዴት ያን ቴክስት አይታ መምጣትና መሄድ አልቻለችም? የሆነ ነገር ተፈጥሮ እንጂ እኔ ሌሊት ስኬት ሰምቻለሁ በማለት ታወራለች ብቻዋን። ለታፈስም እንዲህ በማለት ትጠይቃታለች። ሌሊት ህብስት ወጥታ ነበር ስትልም እኔ ወዲያው እንደተኛው 5 ሰዓት አካባቢ ወጥታለች መሰለኝ ድምፅ ሰምቻለሁ፣ ነገር ግን ለምን ፈለግሽው ስትላትም እሷም ምን አገባሽ ብላ በመነጫጨቅ ታፈራታለች። ታፈስዬ ቁርስ አዘጋጅና ዛሬ የፍቅር ቁርስ ነው የምንበላው ብላ ወይዘሮ ይፍቱ ስራ ብታዝም፣ ነገር ግን ዛሬ ማን ሊሞት ነው የፍቅር ቁርስ የሚበላው በማለት ሁሉም ያሸምሩባታል። ነገር ግን ህብስቴ ቁርስ መብላት እንደማትፈልግና ትምህርት ቤት ያላትን ጉዳይ ለመጨረስ መሄድ እንዳለባት ተናግራ ትወጣለች። በአምላክና እሷም እንደወጡ ትምህርት ቤት አድርሷት እሱም ወደ ጉዳዩ ይሄዳል። በጧት ተነስቶ ንጉሴ ዞር ዞር ብሎ ከተማውን ጎብኘት አድርጎ ወደ ቤት ሲመለስ ምን ነው ነክቶልህ ነው ወይ የወጣኸው በማለት መልስ ይሰጠዋል። አብነቴ አዎ፣ ነገር ግን አሁን ቆንጆ ቁርስ አብልቼ ከዛ ዞር ዞር አድርጌ ከተማውን አስጎበኛለሁ፣ ከዛችም የሆነ ስራ አለችብኝ እቤት ትጠብቀኛለህ ይለዋል። ቁርሱን እንዳበላውም እቤት ውስጥ ከላከው በኋላ እሱ ወደ አቶ አለሙ ጋር እንዲሄድ ተገደደ። አለሙም ጥሩ ስራ እንደሰራህና በዚህ አዋካቢነትና በጣም አሰልቺ ጉዳይ ላይ አንተ ደግሞ ተሳትፈህ ደግሞ እጅግ ስራውን በአግባቡ ስለሰራህ በጣም ነው የማመሰግነው። ነገር ግን የልጄን ጉዳይ ቶሎ ጨርስልኝ፣ ልጄን በፍቅርህ አጥምደህ ቶሎ ሀብቱን ሁሉ በስሜ አዙርልኝ ሲል ይጠይቀዋል። አቶ አለሙ ችግር የለውም በጊዜው ሁሉንም ነገር አጠናቅቃለሁ በማለት አሁንም በአምላክን እንዲከታተለው ያዘዋል። እሱም እሺ በማለት ትዕዛዙን አክብሮ ከዛ ተነስቶ ይሄዳል። ታፈስዬ ወንድሟ እንዴት እንደሆነና እንዲሁም ሰላምታ እንዲያቀርብላትና ጌታዬ አንተ ደግሞ በጣም እየናፈከኝ ነው ቶሎ ቶሎ እንድትመጣ በማለት ትነግረዋለች። የናጌቹ ይፍቱ ስራ በጣም ተበሳይታ ተዛ ሄድ እንድትገባ ወደ ስራና እሱም እንዲሄድ ይታዘዛል። መንገድ ላይ እያለ አቶ በአምላክ ደውሎ የት እንዳለች ይጠይቃታል። ስደውልልህ ስልክ አላነሳህም አብነቴ ጋር ሄጃለሁ ስትልም እሺ ብሎ ስልኩን ዘግቶ አብነት ጋር ደውሎ እንዴት ነው አንተ ቤት ነህ ወይ ስትለው አይ እኔ ቤት አይደለሁም ንጉሴ ቤት ነው ስትልም እሷና እሱ ብቻቸውን አንድ ቤት መቀመጥ አይችሉም በማለት ይመልሳል። እሱም ለምን እንደማይችሉና ምንድነው ይሄን ብቻ ቅናት ነው እንዳትለይ ልጅቷ እኮ የምታፈቅረው አንተን ነው ቢለውም ነገር ግን ምንም ሆነ ምንም ጥያቄ ብዙ እንዳታወራ እንደተለመደው ነገር ግን ህብስት ከኔ ጋር እንጂ ከማንም ሰው ጋር ሆና ማየት አልችልም በማለት ስልኩን ዘግቶ በሩጫ ይሄዳል። ነገረየው ምንም ደስ ያላለው በፍጥነት ቢሄድም ነገር ግን ቀድሞት በአምላክ ደርሶ ነበር። ይፍቱ ይስራ ለምን መታ እንዳልገደላትና ምን እንደተፈጠረ ለቀጠረችው ስትጠይቀውም እሱም እኔ ምንም አላቅም በቦታው አልመጣችም ነበር ሲል ይነግራታል። እኔን የምከፍላችሁ ሰዎች ደነዝና ደደብ ነው ወይ የሚያደርጋችሁ ብሩ በማለት በቁጣ ተንግዶዳ በሀሳብና ጥሩ እቅድ አውጥቶ ልጅቷ እንዳተርፍና እንዲሁም ለመጀመሪያም ለመጨረሻ ጊዜ መሞት እንዳለባት ህብስቴ ይናገራል። ተናግራ ከጨረሰችው አቅዳና ሀስባ እንደምትመልስለት ቃል ገብታለት ትዘጋዋለች ስልኩን። ህብስቴ ሁሉንም ነገር ምንድነው ቆይማን እዚህ ሰው ፊት እኮ ተገረፍ ወይም ሰው ላይ እኮ በዚህ ኑሮ ውድነት በጣም አስጨነቅኩት እኔ እዛው አናቱን ብዬ ደፍቸው እዛው መኩሪያን ብኖር ይሻለኛል ሲልም እኔ አንተ ለኔ ብለህ እንዴት ጓደኛህን ትገላለህ ስትለውም አንቺ እኮ በጣም መልካም ሰውና ጥሩ ሰው ነሽ ሲልም ይመልስላታል።
እሱም አይ እንደዛ አይደለም ቢልም ነገር ግን በቅስፈት አቅፏትና ሲያጽናናት የነበረው ሲመጣ ግን በጣም ተናዶ በአምላክ ወርዶ ወይም እጁን ይዞ ጎትቶ በቦክስ ይመታዋል።